የድሬዳዋ አስተዳደር ጸጥታ ምክር ቤት ከተለያዩ ከፖሊስ ኮሚሽን ጋራ በመሆን ከተሰጠው መመሪያ አንፃር ሰሌክት ተደርጎ የት ኦፕሬሽን መደረግ አለባቸው በሚል መሰረት በአስተዳደሩ ደረጃ እንግዲህ የጸጥታ አካላት ባደረጉት ጠንካራ ክትትል ከአራት ግለሰቦች ቤት ወይም ከሱቅ የተገኙ የውጭ ምንዛሬና የሀገር ውስጥ ብር አለ። ይሄ ደግሞ ከዚህ ሀገር ውጭ ምንዛሬ ጋር ተያይዞ እንግዲህ ያንዳንዱን በዝርዝር የተያዙት ነገር በትላንት የተደረጉት ኦፕሬሽን ሙሉ ለሙሉ የተሳካበት ሁኔታና ብሩ ደግሞ ግን ወደ መንግስት ካዝና እንዲገባ ነው። አንደኛ የዚህ የአሜሪካን ዶላር የ8611 የአሜሪካን ዶላር የካናዳ 1250 ካናዳ ዶላር የሳውዲ ሪያል 3165 የሳውዲ አረቢያ ሪያል የዱባይ 5 ሪያል የጅቡቲ ደግሞ 2257,000 ፍራንክ አለ የኩዌት ወይም ዲናር ወደ 70 የፈረንሳይ 1150 የአውስትራሊያ ደግሞ ግን 55 የአውሮፓ ወይም ዩሮ ምንላቸው 745 እንዲሁም የግብጽ 25 የተባበሩት አረብ ኤሚሬት 55 የደቡብ ሱዳን 1 እና የሀገር ውስጥ ደግሞ የኢትዮጵያ ብር 944110 አጠቃላይ በትላንትናው ዕለት በቁጥጥር ስር የዋለ መሆኑን በዚሁ አጋጣሚ ነው መንገልጸው። እንግዲህ ከዚህ ጋር የተያዘው የኢትዮጵያ ብር አለ 944110 በሀገር ውስጥ ነው የተያዘው። ይሄ ደግሞ ከህግ አንፃር እንዴት ሊያዝ ይችላል የሚለው ነገር ክሊር ለማድረግ የተያዘው ከዶላር ጋራ ነው የተያዘው የውጭ ሀገር ዶላሮች ጋር ነው። ይሄ ደግሞ በሀገሪቷ ላይ ብላክ ማርኬት ላይ የትኛውም እውቅና የሌለው ከኢትዮጵያ ወይም ብሔራዊ ባንክና ወይም ንግድ ፍቃድ ያላቸው ባንኮች ካልሆነ በስተቀር ማንንም ሰው ዶላር የውጭ ምንዛሬ መመንዘር እንደማይችል በህግም ያስቀምጣል። በዛ መሰረት ይሄ ብር ለዚህ ፐርፐዝ ብቻ እንደዋለ በዚሁ አጋጣሚ እናንተም እንድታውቁ ስለምፈልግ ነው። አብዛኛው ይሄንን ሰው ይያለ ያለው የሰው መደብር እየገቡ ብር እየተሰበሰበ የሚል አሉባልታም ስለሆነ እንሱ እንዳልሆነና በኦፕሬሽን የውጭ ምንዛሬ የሚሰሩት ላይ ነው ኦፕሬሽን የተደረገውና በዚህ አጋጣሚ በአራት ግለሰብ ቤት እና ሱቅና መኖሪያ ውስጥ የተገኘ ብር ነው። እንግዲህ የውጭ ዜጋም ቢሆንም በሀገር ውስጥ ሲገባ አስመዝግቦ ከ$3000 ነው የሚያስመዘግበው። ከዚያ ውጪ ደግሞ የዲያስፖራ አካውንት ውስጥ ዶላሩን አስገብቶ እንደማንኛውም ከኢትዮጵያ ብሔራዊ ባንክ በዶላር ማውጣት ይችላል። የውጭ ዜጋ ከሆነ በፈለገበት ሰዓት ላይ ምንዛሬውን ማስገድ ይችላል። በዛ ነው አሁን የሀገሪቷን ኢኮኖሚ እየተደረገ ያለው። ከዛ ውጪ እንግዲህ ማህበረሰባችንም ጥንቃቄ ማድረግ አለበት የሚል አለን። አሁን 100,000 እና ከ200,000 ብር በላይ ካለ ቢያንስ 100,000 ካለ እስከ 2 ወር ቶሎ ብሎ የውጭ የራሱ የሀገር ውስጥ ምንዛሬ መቀየር አለበት። ከ200,000 ከሆነ ደግሞ ግን በአንድ ወር ውስጥ ነው ምንዛሬውን ቶሎ ብሎ አፋጥኖ ወደ ባንክ ማስገባት ያለበት። ማንኛውም ዜጋ ሀገር ውስጥ እስካለ ድረስ ኬላ ላይ አሁን ለምሳሌ አርሶ አደርም ይሁን ሌላም ይሁን ለንግድ ሲመጣ 200,000 ብር አሁን ኬላ ላይ ቢያዝ ብሩ አይወረስም። ሀገር ውስጥ ከሆነ ዳይሬክት ምንድነው የሚደረገው ወደ ባንክ አካውንቱ ሄዶ ዳይሬክት እንዲያስገባ ነው። ከፖሊስ አካል ጋራ ደግሞ ወደ አካውንት ሄዶ አስገብቶ ከዛ በኋላ የማምጣት ብሩን የመቀየርና ወደ ስራ የማስገባት እንጂ ዝም ብሎ በጭፍን የሚወረሱ ብሮች እንደሌሉ በዚሁ አጋጣሚ እንዲታወቅ ስለምንፈልግ ነው። ይሄ ደግሞ ግን በጸጥታ ምክር ቤቱ ሲቀመጥም በተቀመጠው አቅጣጫ መሰረት መመሪያዎቹ እንዴት እየተሰሩ ነው የሚል ፎሎ አፕ ይደረጋል፣ ክትትልና ድጋፍ ይደረጋል። የሰው ህይወት እልቂትን ያስከተለ ያለው በእኛው በራሳችን ኢኮኖሚ በራሳችን ብር ለልማት መዋል ሲገባው የክብር የሰው ህይወትን እያጠፋ ያለበት ሁኔታም ስላለ መንግስት ለዚህ ነው የውጭ ምንዛሬው አብዛኛው የኛ ሀገር ብር ወደ ውጭ ሀገር ነው ያለው አጎራባች ክልል ሀገሮች ላይ ነው ያለውና
በዚህ መሰረት በድሬዳዋ ፖሊስ ኮሚሽን ሌሎች ጸጥታ አካላቶች በማስተባበር የተወሰደው እርምጃ ይሄን ይመስላል። በቀጣይ ደግሞ ግን ከዚህ የተሻለ ኦፕሬሽኑ ተጠናክሮ እንደሚቀጥልም በዚህ አጋጣሚ ለማሳወቅ ፈልጋለሁ።